ያለበለችታ ትኖራላችሁ። ከዚያ ማንን ታዛለህ? ቀጥሎ ተራራው በፊት ያለውን ተራራ ታዘዋለህ። ቀጥሎ ምን ይላል መሰላችሁ? የመጨረሻው እኔ የሚሳነኝ ነገር የለም የሚል ይመስላችኋል? ቴዲ ቃሉ የሚለው ቃሉ የሚለው እኔ እግዚአብሔር የሚሳነኝ የለም ነው የሚለው። ሚሳናችሁ የለም፣ ሚሳናችሁ የለም። ታዙታላችሁ ማለት ነው። ትገቡ አንድ ጊዜ ቴዲ ሚሳናችሁ የለም፣ ሚሳነኝ የለም። ይበቃል እስከዛሬ። አሜን። በቃው። አሜን። በቃው ቴዲ። አሜን። ዛሬ ባርክ። አያችሁ ይሄን ክፍል ሳጠና እንዴ የኔ ጌታ የሚሳነኝ የለም። አዎ አዲስ አበባ ላይ አልኩኝ። ማቴዎስ ምዕራፍ 17 ላይ ያለውን ቃል መነሻ አረግና እኔ አነብላችኋለሁ ቶሎ እሱ ላይ ነው የምናገረው። ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀርቦ ተንበረከከና ጌታ ሆይ ልጄ ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያል፣ ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃል። ወደ ደቀ መዛሙርቱ አመጣሁት፣ ሊፈውሱትም አቃታቸው አለው። በቃ እሺ። ይሄ እዚህ ክፍል ላይ ስንመለከት መጽሐፍ ቅዱስ ሁል ጊዜ ምንድነው መሰላቸው? እኔ ከልጅነቴ ጀምሬ ሳነበው ነው የኖርኩት። በጣም ወደዋለሁ መጽሐፍ ቅዱስ። ቡናና ጸሎት እወዳለሁ። መጽሐፍ ቅዱስ ቡና ጸሎት እሱን ካገኘው ምንም ሌላ የምፈልገው ነገር የለኝም። እና ደጋግሜ አንብቤዋለሁ። እና በትምህርት ቤቶች የሚገኙ የቅዱሳን መጽሐፍት እውቀት አለ፣ በጣም ጥሩ ነው። በግል ደግሞ ኢንፎርማል የሆነ የመጽሐፍ ቅዱስ ጥናት የሚባል አለ፣ እሱም ደግሞ ጥሩ ነው ካጠና ነው። እና መጽሐፍ ቅዱሳችሁ ስታጠኑ በጥሪያቸው አቅጣጫ እግዚአብሔር ማናገር ይጀምራችኋል። እግዚአብሔር ፊት ለፊት ማናገር ይጀምራችኋል በጥሪያችን አቅጣጫ። እና ይህን ክፍል ብዙ ሰው ያስተምር ሰምቻለሁ፣ እኔም ደግሞ አንብቤዋለሁ፣ ደጋግሜ አንብቤዋለሁ። ይገርምሻል። እና ግን ምን ሆነ መሰላች? በህይወቴ ላይ አንድ ቀን ይህን ክፍል በቅርብ ነው እና በህይወቴ መሰረታዊ ነገር አንገጫግጮኝ አለፈ። ቃሉ ህይወት አሜን። ቃሉ ህይወት አለው በሉ። ካለበለዚያ ቦሪንግ ነው። ራስጌያችሁ ላይ ነው የምታረጉት። ራስጌ ታውቃላችሁ? ራስጌ አታውቁም? ምንድን ነው? አዲስ አበባ ምንድን ነው? ያው ራስጌ ነው። አልተቀየረማ፣ አልተቀየረ። ጥሩ ነው። ስለዚህ እሱ ላይ ነው የምታረጉት። ምንም የሚሆን ነገር የለም። ወይኔ ዝም ብላችሁ አውርታችሁ ነው የምትተው። ይሄ አንድ ሰውዬ ችግር ውስጥ የነበረ ሰውዬ ነው። ችግር ማለት ምን መሰለህ? የአንድ ቀን ችግር ይደብራል፣ የአንድ ቀን መረበሽ ይደብራል። በተለይ ለመንፈሳዊ ሰው መረባበሽ የሚባል ነገር መልካም አለ። ለመንፈሳዊ ሰው መረጋጋት የሚባል ነው አሪፉ። መንፈሳዊ ሰው መረጋጋት አለበት። በቃ መረጋጋት መንፈሱን ማረግ አለበት። የሚያየው ነገር የተረጋጋ መሆን አለበት። ምክንያቱም ምን መሰለህ? ውስጠኛው ነው ከሰማይ የሚነካካውና ልክ ሲረጋጋ ግለሰብ ማየት ይችላል፣ ፖቴንሻል ማየት ይችላል፣ ቢዝነስ ማየት ይችላል፣ ትምህርት ማየት ይችላል፣ እውቀቶችን መጎተት ይችላል፣ ወደ ሰማይ ማቀናት ይችላል። ይሄ ላይ እንቀሳቀስ ይችላል። ውስጠኛው ብሎ ሊሄድ ይችላል። ምክንያቱም ከእግዚአብሔር ጋር ሰዎች ሲነካኩ የማይሆን ነገር የለም። ሰው ክቡርነቱ ውጨኛው ባኮ አይደለም። ባኮ ስንብት ያደርጋል፣ ውስጠኛው ነው። ገብቷችኋል? ስለዚህ ይሄ ሰውዬ የሚረበሽ ሰው ልጁን ይወስድና እሳት ውስጥ ይጥልበታል። ልጁን ይወስድና የሚገል ውሃ ውስጥ ይከትበታል። አቤት አይረብሽም? ውጭ ሀገር እንደዚህ ስታዩ ፈረንጆች ምን ይሏቸዋል? ቀንህ ጥሩ ነው ዛሬ ይላሉ። ፊት አይገባኝም ነበር። ምን ቀን ይጠይቀኛል? እኛ ዓመት ውስጥ ቀን ውስጥ ምን እንለየዋለን? ምን የምንለየው ነገር የለም። እነሱ ግን እያንዳንዱን ቀን ኢንጆይ ማድረግ ያምናሉ፣ ግን የላቸውም እንጂ የፈዘዙ ናቸው። በኪኒን ምናምን ዕቃ አላቸው፣ ግን የውስጥ ጆይ የላቸውም። ዕቃ አለ፣ ሁሉ አለ፣ ሞልቷቸዋል። አብዛኛው 80% በታብሌት ነው የሚኖሩ። ጆይ የሚባል እኛ እዚህ ክካችንን በልተን ምናምን ዳቦውን በልተን ሃሌሉያ። ዕቃው ቢገኝም ሃሌሉያ፣ ባይገኝም። ስለዚህ ይሄ ሰውዬ እንደተረባበሸ ነው። ልጅን ያህል ነገር እሳት ውስጥ፣ ልጅን ያህል ነገር ምንድነው ውሃ ውስጥ እየጠበቀ ይለቅበታል። ይሄ ሰው ደስታ ያለው ይመስላችኋል?
ሰው ሲስቅ አንዳንድ ጊዜ እኔ እግዚአብሔር ይመስገን ህመም ምናምን ማቀው ነገር የለኝም። አንዳንድ ጊዜ አድቪል ውጣለሁ። አንዳንድ ጊዜ በአመት ይሁን ምናምን ሲያመኝ 10 ደቂቃ ራሴንም ካመመኝ ደህና ሰው ሳይ በጣም ይገርመኛል። ታድሎ አልታመመም እላለሁ። ግፍ አይደለም። መረበሹን አልወደውም። መረበሹን በፍጹም አልወደውም። ይሄ ሰውዬ ግን እንደተረበሸ ነው የሚኖረው፣ እንደተጨነቀ ነው የሚኖረው። ሁልጊዜ ምግብ የሚያጣ ሰው፣ ሁልጊዜ ቤቱ ችግር ያለበት ሰው፣ ቤተሰቡ ችግር ውስጥ ያለበት ሰው የሚል ሰው፣ ህመምተኛ የሆነ ሰው የሚል ሰው። እንደ ቤተሰብ ተመልከቱ፣ እንደ ሀገር ተመልከቱ። ደግሞ ህመምተኛ የሆነ ሀገር ይገሉኝ ይሁን እጠፋ ይሁን እንፈርስ ይሁን እንጠፋ ይሁን ጭንቀት ይረብሻል። ምን ይወጣ ይሁን ይረብሻል። እንደ ሀገር ይረብሻል። እንደ ቤተሰብ መረበሽ፣ እንደ ግለሰብ መረበሽ። ስኬት የሚባል አልመጣለ፣ ማግባት አልመጣለ። የወንዶቹ ጥያቄ ሴቶቹ ላገባ አልቻልኩም። ያ ጭንቀት አልበጭንቅ፣ የህይወት ጭንቀት፣ የህይወት ትግል በሰዎች ህይወት ውስጥ አልተሳካልኝም የሚል ጭንቀት። ቸርች መጥተን እግዚአብሔር ሆይ የምንልባቸው ጉዳዮች እኛ እድለኞች ነው። ወደ ጌታ እንኳን ጫው ይሄ ሰውዬ እንደሱ አይነት ጭንቅ ውስጥ የገባ ሰውዬ፣ የተጨነቀ ሰውዬ በኋላ ምን አረገ መሰላችሁ? ሰውዬ እንዲህ ነሽና በዚህማ አልቀጥልም አለ። በዚህ ልቀጥል አልችልም አለ። ታዲያ ምን ልትሆን ነው? ወደ አፖስትሎ ሄዳለሁ አለ። ማን ይሞታል? ይሄን ጭንቀት ተሸክሜ ወደ ቸርች ሄዳለሁ አለ። ወደ ወንጌላውያን አብያተ ክርስቲያን ሄዳለሁ አለ። ለአሁን ምንድነው ደግሞ ካውንስል ነው? ወደ ካውንስል ሄዳለሁ አለ። ወደ ሲኖዶስ ሄዳለሁ አለ። ይሄዳለው ይሄ ችግሬ እዛ ችግር ይፈታል። አሁን ከብክቦ ይዞ ወደ አፖስትል እንኳ ምንድነው እንደዚህ ስቃይ ላይ ችግር የለም አንጣው ልቀቅ ሲሉት የሚለቅ አይደለም። ልቀቅ አሉ አፖስትል አልሆነ። ወንጌላውያን አብያተ ክርስቲያን ልቀቅ የዚህን ግለሰብ ችግር፣ ልቀቅ የዚህ ቤተሰብ ችግር፣ ልቀቅ የዚህ ሀገር ችግር ልቀቅ። ማንም የሚለቅ አይደለም፣ አይለቅ። ልቀቅ አንተ የጤና ችግር፣ ልቀቅ አንተ የኢኮኖሚ ችግር፣ ልቀቅ አንተ የደስቲኒ ችግር። አለቅም እንዴ? አፖስትል እኮ ናቸው። ቢሆኑስ አለቅም። ወደ ቤት ሂድ። ቤተ ክርስቲያን አልቻለችም። ገባችኋል? አፖስትል ናቸው፣ 9 እኮ ናቸው። አልቻለችም ቤተ ክርስቲያን የሀገሪቱን ችግር መፍታት፣ የቤተሰብ ችግር መፍታት አልቻለችም። ያንቺን ችግር መፍታት አልቻለችም። አንዳንዱ ሲጨንቀው ማጭበርበር ጀመረ። ሲጨንቀው ማጭበርበር ጀመረ። እሱ እንኳን ወደ ቢዝነስም የቀይረውታል ይመስለኛል ይላሉ። ውጭ ሀገር ነው። እንቀጥል። ሰላም ነው። ሲጨንቃቸው ተጨነቀን። ጭንቀት አፖስትል ሳልቻል ነቢያት ነው። ነቢያትም አለ መሰለኝ ያው አላህ አልቻለም። ነቢያት አልተቻለም። በቃ ወደ ቤት ሂድ አሉት። አልቻለም። ሂድ ወደ ቤት ሂድ። በቃ እንዲያው ቤት ሄደ ይፈወስልሃል። ሂድ ወደ ቤት። አያችሁ በኋላ ሰውየው በጣም መጽሐፍ ቅዱስ ሌላ ቦታ ላይ የለም። ይሄ ሰውዬ እንዴት አይታንበሳ መሰላችሁ? ሂድ በቃ ወደ ቤት ሲሉት አልሄድም። እንዴ ችግር አለ እንዴ አንተ? አዎ ችግር አለኝ አልሄድም። ታዲያ የት ትሄዳለህ? ኢየሱስን እጠብቃለሁ። የብዙ ሰው ችግር ራሱን የናቀ ነው። አብዛኛው ሰው እግዚአብሔርን አይመለከትም። እግዚአብሔር በኔ ህይወት ውስጥ የቤተሰብ ለውጥ አያመጣም በኔ ምክንያት፣ ለአካባቢ በኔ ምክንያት ለውጥ አያመጣም፣ በኔ ምክንያትማ ሀገራዊ ለውጥማ አያመጣም። እንገራችሁ በአንተ ምክንያት ሀገራዊ ለውጥ ሊመጣ ይችላል። ግን ከሰማይ መነካካት አለብህ። እዚህ ማን ነው ስሙ? ቃለ እግዚአብሔር የተቀባ ነው አይደል? ቃለ እግዚአብሔር የተቀባ ነው። ፕሬዝ ጋድ ሃሌሉያ። አትቀልድ ብራዘር፣
አትቀልድ። 59 ጊዜ የተቀባ ያልክ ግድግዳ ላይ ጻፍ ስትፈልግ። አንተ ከሰማይ መነካካት አለብህ። አሜን በሎራ። መፍትሄ አለ። ይሄ ሰውዬ ሂድ ሲሉት አልሄድም። የት ሄዳለህ? ኢየሱስ ምን ልታረግ? በእኔ ለውጥ ይመጣል፣ ችግሬም ይሰበራል። አቤት 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 አቤት። ቁጭ ሰውየው ኢየሱስ ከተራራ ያወርድ ነበረ። ሲወርዱ ምንድነው? ልጄ እሳትና ውሃ፣ ህይወቴ ትርጉም የለውም፣ መኖሬ እንደ ቤተሰብ ትርጉም የለውም፣ እንደ ግልም ትርጉም የለውም፣ እንደ ሀገርም ትርጉም የለውም፣ ጭንቅ ውስጥ ነኝ፣ አድነኝ ነው። ሂድ ልቀቅ አለው። ደቀ መዛሙርት እኮ አልቻሉም ሲል ኢየሱስ ተቆጣ። አይለች ፖይንት ያዙ። ሰውየው አንበሳ ነው ብሎ ችግሩን አስፈወሰ። ብዙ ሰዎች ከኢየሱስ ጋር መነካካት አያውቁም። ወይ ዘምረው ሄዳሉ፣ ፕሬዝ ጋድ ጂሰስ የኔ ጌታ ሃሌሉያ ፕሬዝ ጋድ ብላ ወደ ቤቷ ትሄዳለች፣ ወደ ቤቱ ሄዳል። ሰማይ ሰብሮ መውጣት የሚባል አለ። ብዙ ሰው ትንቢት ምናምን እንደሱ ነው የሚፈልገው። እኔ እወዳለሁ፣ አገለግላለሁ። ትንቢትም ሃሌሉያ ጥሩ ነው፣ ምንም በረከት ነው፣ በጣም አስደናቂ ስጦታ ነው። አንቺ ግን ወደ ሰማይ መውጣት ካልቻልሽ እዚህ ትንቢት የሚናገር ሰው ሰፈር ስትንከራተች ነው እድሜሽን የምትፈጂው። ከአሜሪካን ሀገር እዚህ ሀገር የሚናገሩ አሉ ይባላል። በቃ ካርዳቸውን ሲፍቁ እንኳን ካርድ ቀርቷል መሰል። ዋትስአፕ ነው፣ ልክ ነው፣ ዋትስአፕ ነው፣ ደንበኛ ዋትስአፕ ነው መሰል። ወደሱ ነው እንትን የሚያደርጉት። እግዚአብሔር በህይወታችን ላይ ሊያደርግ የሚፈልገው ያለውን ችግርሽን ሰብረሽ ገልብጠሽ ጥለሽ ለሰዎች ሁሉ በረከት ወደምትሆንበት ዳይሜንሽን የሚገፋ ስትጨክንና በእኔ ህይወት ውስጥ ለውጥ። እስኪ ሰው ነኝ የሚል እስኪ ወዘው ባነ ደምስ ወዘው ጀማን ወዘዙቱላችሁ። እስኪ ሰው ነኝ የምትሉ ማን አንተ ይቅር ይበል። አያችሁ፣ ሰውነት ክቡር ነው። ቀይ ሁን፣ ጥቁር ሁን፣ ጠይም ሁን፣ አጭር ሁን፣ ረጅም ሁን፣ እሱ ችግር አይደለም። ለእግዚአብሔር ምንም ችግር አይደለም። የፈለከ አይነት ሰው ውስጠኛው ዳግመኛ ተወልዶ ከሰማይ መነካካት መቻል ነው። አቤት እሱ ሲገባችሁ በጭንቅላትሽ ላይ የሚፈስ ነገር ሰማይ ይከፈታል፣ ተብሎ ይከፈታል። በተለይ ወለይ የምትሆኑ ችግር የለውም፣ ሰላም ነው። ወለየዎቹ ናቸው የሚስቁት። እሺ ይሄ ሰውዬ አሁን እያነሳ ያለው እንትን የልጁ ጥያቄ ተፈወሰለት። ደቀ መዛሙርት እኮ ሳይችሉ ቀሩ ሲለው ተቆጣ። ለምን ተቆጣ? ኢየሱስ ለምን ተቆጣ? ተቆጣ። ስልጣኑ እጃቸው ላይ አለ፣ ግን መጠቀም አልቻሉም ነው። ያልሰጠውን ነገር እግዚአብሔር አይቆጣም፣ ያልሰጠውን ነገር አይጠይቅ። እጃቸው ላይ አለ ስልጣኑ። ተቆጣ ጌታ። ምን አላቸው ይላል? እምነት የጎደላችሁ እምነት የላችሁም አላቸው። እዩ ተመልከቱ። ሀገራዊውን ችግር መፍታት ትችላላችሁ፣ የቤተሰብ ችግር መፍታት ትችላላችሁ፣ የግለሰብ ችግር መፍታት ትችላላችሁ። ግን ምን ያስፈልጋል? እምነት ምን መሰላችሁ? እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል። አንዳንድ አስተማሪዎች ሲያስተምሩ ስለ እምነት በጣም ደስ ይለኛል፣ ግን የሚያነሷት አለች። ጥቅሶች አሉ 1959 ጥቅስ ይመርጡና በለው ይሄንን ይላሉ። ጥሩ ነው እሱንም ማለት፣ ግን ዋናው ከብሉይ ኪዳን እስከ አዲስ ኪዳን ቁጭ ብለሽ ስትማሪ እምነት ይፈጠርብሻል። ከብሉይ ኪዳን እስከ አዲስ ኪዳን ዝም ብሎ ማስተማር ነው፣ እምነት ይፈጠራል ውስጣችሁ። ብዙ አይማርም፣ ቅዥ ያለ ነው፣ ቁጭ ብሎ መማር አያውቅም። ብሉይ ኪዳንን አዲስ ኪዳንን ወደኋላ ሄዶ የቤተ ክርስቲያን ታሪክን የአባቶችን ልምምድ ቁጭ ብሎ መማር ያስፈልጋል፣ ማጥናት ያስፈልጋል። የዛን ጊዜ ውስጣችን እምነት ይፈጠራል። ያ እምነት የሌለን ሁሉ የሚጎትት ነው። ጳውሎስ ስለዚህ ነው እምነት ከመስማት መስማትም የእግዚአብሔር 19 ጥቅስ አይደለም። ከብሉይ ኪዳን እስከ አዲስ ኪዳን ስትማር እምነት ውስጥ ይፈጠራል። ሽማግሌውን አብርሃም የእምነት አባት ያደረገው ተመልከቱ፣ ውስጡ የሞላው
ቃል ያን ቃል ሲሰማ እምነት ፈጠረው ውስጡ ላይ እንጂ ሐዋርያው ምን ይለዋል መሰላችሁ? ዕብራውያን ጻፊ ሽማግሌው ሰውዬ የሞተ የሚመስል ሰውዬ ይለዋል። ረባለው የሞተ ወሬው የሞተ የሰባ ምናምን ዓመት 80 ዓመት ሽማግሌ ስታይሉ ምን ሊያወራ ይችላል? ተመልከቱ። ምን ሊያወራ ይችላል? እስኪ ፕላን ያደርግ ይችላል? እቅድ ሊያወራ ይችላል? ሙቀት ያለው ወሬ ሊያወራ ይችላል? የምን ዓመታት ተሸጋገር ሊያወራ ይችላል? አንድ ቀን ግን ተገለበጠና የዘመናት ወሬ ማውራት ጀመረ። ማይንዱን፣ ስፒሪቱን፣ መንፈሱን ሁሉ በቃል ተቀየረ። እግዚአብሔር ቃል ከዚያ እንደ ከዋክብት የሆኑ ልጆች ወለዱ ይላል። እንደ ከዋክብት ማለት እኮ ማንም የማይችለው ማለት ነው። ከዋክብት በላይ የለም፣ እግዚአብሔር ነው ያለው። ከዋክብቶች ደግሞ ብዛታቸው ልክ የላቸው፣ ስፋታቸው ልክ የላቸው፣ ከለራቸው ልክ የለው፣ ተቆጥረው አያልቁም በለው። ውበታቸው፣ ማዕረጋቸው በለው። የእሱ ልጆች መሬት ላይ ልክ እንደሱ ናቸው። ጆዎቹ በምድር ላይ ምድር እንዲያርገው ያሷት ጆዎች ናቸው፣ አይሁዶች ናቸው። አሜሪካንን፣ አውሮፓን በጠቅላላ በቁጥጥር ስር ያስገቡት ፖለቲካው፣ ኢኮኖሚው፣ ሳይንሱ በሁሉ በቁጥጥር በጂው ቁጥጥር ስር ዩቲዩብ፣ ባንዲቴዝ፣ ጎግል፣ ማንጋግ ምናምን በጂው ቁጥጥር ስር ነው። የህዋ ሳይንስ፣ የከርሰ ምድር ጥናት፣ የዳይመንድ ቢዝነስ፣ የምን ቢዝነስ፣ የኒውክሌር ምናምን ራሽያ ውስጥ ያለው፣ አሜሪካ ውስጥ ያለው፣ አውሮፓ ውስጥ ያለው እነሱ ናቸው። ልታያቸው ብትፈልግ አንጋጣ ነው የምታያቸው። ከአንድ ሽማግሌ ውስጥ እሱን የፈጠረው ቃል። እሺ፣ ስለዚህ ይሄ ሰውዬ እምነት መፈጠር አለበታል። ጌታ ኢየሱስ ክርስቶስ አንተ ውስጥ እምነት አለ ወይ? እግዚአብሔር ቃል ታጠናለህ ወይ? ትማራለህ ወይ? ቁጭ ብለህ ነው ቅንጭብጫቢ ቃል ነው ይዘህ ጴንጤ የሚጠቅሰው ጥቅስ አለ። ቅንጭብ እያደረገ አይገናኝም እኮ ስለማያጠና ቁጭ ብሎ ቅንጭብ ያደርግና እንደዚህ ተብሏል ይላል። አጥና፣ በመጀመሪያ ወደ ታች ሄደህ ከስር ከመሰረቱ ከጉጡ አጥና። በቅርጫቢ ነው የምትኖረው የማይለውን እያልክ። ስለዚህ እምነት ያስፈልጋችኋል አለ ጌታ ኢየሱስ ክርስቶስ። ይሄንን ኃይል ለመስበር እምነት ያስፈልጋችኋል አላቸው። ሁለት ያላቸውን ልንገራችሁ። እነዚህ ሰዎች ደቀ መዛሙርቱ መጡ። እኛ ለምን አልቻልንም? ስልጣን ሰጥተህናል፣ እምነት የላችሁም አላቸው። ሁለተኛ አላቸው፣ ስሙ፣ በጥንቃቄ ስሙ። ሁለተኛ አላቸው፣ ይሄ የምትሰባብሩት በጾምና በጸሎት ነው። ጴንጤ ጾም ጸሎት ትቷል እኮ። እርግፍ ተደርጎ ድሮ በጾሙት ሰዎች ነው የምትኖሩት። ድነናል ሃሌሉያ ብላችሁ ትታችሁታል። እርግፍ አርጋችሁ። አዎ ድናችኋል። መዳን ጾም ጸሎት አይከለክልም። በለጡ። በዓለም ላይ የተነሱ ትላልቅ ሪቫይቫሎች በሚጾሙና በሚጸልዩ ሰዎች ነው። ሪቫይቫል፣ ሀገራዊ ሪቫይቫል፣ የፋሚሊ ሪቫይቫል፣ የግለሰብ ሪቫይቫል አለ። ምንም ሰው መጠበቅ አያስፈልግም። እሱ የሚቀሰቀሰው በህይወትሽ ውስጥ የመናፍስቱን ኃይል አፈርድን የምታበዩ ስትጾሚ ስትጸልይ ነው። ስልጣን አለ እጅ ላይ። ጾም ጸሎት ያስፈልጋል። ጥርስህን ፍን አድርገህ ክክን ፍን አድርገህ ሃሌሉያ ጌታ ወደ ጾምና ጸሎት ነው ሰብራችሁ የምትጥሉት። ይሄንን የጋኔል ፓወር ደብዛችሁን ሊያጠፋ የወጣውን፣ ቤትሽን ሊያጠፋ የወጣውን፣ የተፈጠርሽበትን ሚስጥር ደብዛውን ሊያጠፋ የወጣ ጋኔል አለ። እርኩሳን መናፍስት አለ። ካልመታሽው ይመታሻል። ቸርችንም ካልመታችሁ ይመታታል። የተራቀቀ ተንኮለኛ ነው። የተራቀቀ ውሸታም ነው። የተራቀቀ ሌባ ነው። የተራቀቀ ነፍሰ ገዳይ ነው። የተራቀቀ አታላይ ነው። ማህፀን ውስጥ ያለ ሕፃን እንኳን የማይምር ክፉ ነው። ምህረት የሌለው ነው። የሰው ስፕሪት የሚይዝ ነው። ላይገባ ይችላል ውስጣችሁ። ዙሪያችሁን ግን ይቆጣጠራል፣ ኮንትሮል ያደርገዋል። ጥቃት ያደርስባቸዋል። ደስቲኒያችሁን ይመታል፣ ግባችሁን ይመታል፣ ጤናችሁን ይመታል። ዙሪያችሁን ይቆጣጠር፣ ጫና ይፈጥርባቸዋል። አንዳንድ ቦታ ስትሄዱ አቤት ጫና። ድሮ አውሮፓ ሲሄድ ገና ከዚህ ከቦሌ ስነሳይ ጨንቀኝ ነበር። ወደ አውሮፓ ልክ ስገባ ከተማው የሚጫነኝ ጫና በር ዘግቼ 3 ቀን አፍርሼ ነው አየር ማገኝ።
የኛ ሰሜኑ እንደሱ ስለሆነ ጥቅጥቅ ነው አየው። ወደኛ እኮ ነቢያትም የለ ምንም የለም እንኳን አይመጣም። ወደ ሰሜን ነብይም የለን አፖስትልም የለን ምንም የለን። ጫናው አናቱን ብሎ መልሶ አዲስ አበባ ቶሎ ብሎ መጣ። የሉም ወደፊት ይመጡልናል። ሰላም ነው። ስለዚህ ጫናው ቀላል እንዳይመስላችሁ። አውሮፓ በቃ ተቀምጠዋል። ጫናው ቀላል ይጫናቸዋል። ልክ ወደ ኢትዮጵያ ስመጣ አየር መንገድ ንግግር ወደ ሀገራችን ገባ፣ ሱዳንን አለፈን፣ ቦርደር ምናምን ይላሉ እነሱ። ከማለታቸው ስፒሪት ይላል ሻባራራራራራራ እንቅልፍ ቢዞኝ ብድግ ይላሉ። ሻስታታታ ትንቢት በውስጤ ላይ ጉርፍርፍርፍርፍ እሰየኔ ጌታ ሀገሬ ገባሁ እላለሁ። ምክንያቱም ቅዱሳን በጾም ጸሎት ያነዱታል ሰማዩ። ይሄ እኮ ምድር የተከፈተ ነው፣ የተከፈተ ነው። ይሄ አዲስ አበባ ሐዋሳ፣ ሌላ የት ነው እንደዚህ የተከፈተ ሀገር? ሌላው ድንጋይ ነው። ነብይም የለም አፖስትልም የለም። ምናልባት ነቀምት። ስለዚህ ምን ልላችሁ ነው? አንዳንዱ ጫና አያባርም። የቤቱን እንኳን ጫና አያባርም። የባል ላይ ሚስቱን ጫና እንኳን አያባርም። 19 ዓመት ቤተክርስቲያን 19 ዓመት ሃሌሉያ ጌታ ይባረክ። ለጫና የሚስቱና የሱ ጫና እንጆይ እንዳያደርጉ ተረግጧቸዋል፣ ትጭኗቸዋል። በልሳን እንኳን ቷ ብሎ አይጸሉ፣ ፈታ ብሎ በቃ እንዳያወራት በቃ ይጫናል፣ እሷን ይጫናታል። ጸሎት መልመድ አለባቸው። ስፒሪቹዋል ዋርፌር መልመድ አለባቸው። መንፈሳዊ ውጊያ ይባላል። ዋነኛ የክርስትና መሰረታዊ ትምህርት ስፒሪቹዋል ዋርፌር መቻል አለብሽ። 10 ጊዜ በቤተ ክርስቲያን አግቢው ብታገቢውስ ጸሎት ያስፈልግሻል፣ መጾም ያስፈልግሻል። የዛን ጊዜ ነው ፍቅር የሚሰጥሽ። አንቺም ፍቅር የምትሰጪው ሃኒዬ የሚለው እውነት የሚሆነው ልቀጥል ተቀይሯል ብለውኛል። አሁን ቤቢ ነው ብለውኛል። ይቅርታ ቤቢ ለማለትም አፍሽ የእውነት እንዲሆን እሱም ደግሞ ቤቢዬ እንዲህ ጸሎት ያስፈልጋል። ቤቱ ራሱ ፏ ይላል። ስለዚህ ይሄ ሰውዬ እያለ ያለው ምንድነው? ጌታ እያስተማረ ያለው ለአፖስትሎቹ እኮ ምንድነው ነገሩ ሲል ወደ ጾም ጸሎት ግቡ። በአዲስ ኪዳን ጾም ጸሎት እኮ አልተከለከለም። ኢየሱስ ነው ያለው። አይሁድ ዘንድ በአይሁድ ትምህርት ጾም ጸሎት አውራ ትምህርት ነው፣ ግንድ ትምህርት ነው። አትጾሙ አላለም። እኛ የሚጾሙትንም እኮ ደግሞ እንሳደባለን። ጉደኛ እኮ ነን እኛ። የሚጾሙ እኮ እንሳደባለን። እውቀት እንዲኖራቸው እንጨምራለን እንጂ አትሳደብ፣ ጾም፣ አትብላ። ምን ትበላለህ? አሜሪካን ሀገር ጾም ምናምን ይላሉ፣ ይጾማሉ ያለውና ምንድነው ስለው እየጾምኩ ነው ይላል። በኋላ ስንሄድ ሆቴል ይገባል። ስቴክ ፍን አድርጎ ይበላል። እንዴ ጾም አላልክም እንዴ? ከቡና ነው። እግዚአብሔር ያሳይህ። ሰፌድ የሚያክል ስቴኩን ፍን አድርጎ ቡና ይተዋል። ምንድነው ስለው ጾም። እንዴት ነው የምትቀልደው? ጾም እህል ውሃ መተው ነው ከሚያመው ሰው በስተቀር። የሚያም ከሆነ ውሃ ጠጣ እንጂ ጾም እህል መተው ነው። እነዚህ ሰዎች መጾም አለባችሁ። ችግሩን ለመስበር መጾምና መጸለይ ያስፈልጋችኋል አላቸው ጌታ። ስትጾሙ ምን ይሆናል? ማን ነገር ልንገራችሁ። ይቺን ያዙ ወገኖች። እኔ የምነግራችሁ የ4 ዓመት የሴሚናሪ ትምህርት አይደለም። የረጅም ዓመት የመንፈሳዊ ሀገር ልምምድ ስሰብር ስተክል ስነቅል የኖርኩ ሰው ነኝ። ገልብጬ አይደለም የምነግር። ሉቃስ ማርቆስ አይደለም የምነግር። በህይወቴ የተለማመድኩትን ነው የምነግር። ስትጾሙ ትግል ይጀምራችኋል። ትግል ይጨንቃል፣ ግራ ግብት ይላል፣ ድክም ይላል፣ ሰው ያስጠላል፣ መንገዱም ያስጠላል። ጫን ይላችኋል። 1 ቀን ታልፋላችሁ፣ 2 ቀን ግልጽ ይሆን ይመጣል፣ 3 ቀን፣ 4 ቀን። ማታ እየበላችሁ ማታ ብሉ። 5ቱ ቀስታው ሰባው መበርከት መልቀቅ ይጀምራል። ልሳን ሁሉ ትቲ አይናችሁ ሁሉ ይበራል። ቤታችሁን መክፈት ትጀምራሉ። ቤታችሁ ላይ መጸለይ ትጀምራሉ። ኢኮኖሚያችሁ ላይ፣ ደስቲኒያችሁ ላይ፣ ልጆቻችሁ ላይ፣ ያልተወለደ ልጅ ካለ እጅ ትጭናላችሁ። የተወለዱት ላይ እጅ ትጭናላችሁ። ባላችሁ ላይ ትጭኑበታል። የፈዘዘም ተሆነ ይነቃል። ምን ተንቀሸቀሸም ከሆነ በረድ ይላል። ጣጣኛም ተሆነ ምናምኑን ይተዋል። አንቺም እንደዚያው። ሰላም ነው። ስለዚህ ጾም ጸሎት በጣም አስፈላጊ ነው። ልክ እየጾማችሁ ስትሄዱ ማን መድከም ይጀምራል? ንገሩ።
ስጋ መድከም ይጀምራል። ስጋ እየደከመ ይሄዳል። እየደከመ ሲሄድ እሱ እየወረደ አቅም እያጣ ሲሄድ መንፈሳዊው አካል ምን መሆን ይጀምራል? ብድግ ማለት ይጀምራል ይላል መንፈሳዊ አካል። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ጦርነት ላይ ነው ያሉት። ልክ እናንተ የምታግዙት ሁሉ ጊዜ ስጋ ነው። መንፈስን ትደበድቡታላችሁ። አናታናቱ መገለጥ ሊመጣ አይችልም። ስጋ እያገሳ መገለጥ ሊመጣ አይችልም። እሱ መውረድ ሲጀምር ምን መሆን ይጀምራል መሰለህ? አጅሬው ጠላት ሰይጣን ጉልበት ያጣል። ሁሉ ጊዜ መረማመጃው ይሄኛው ነው፣ ውጨኛው ላይ ነው ወክ የሚያደርገው መንቀሳቀሻው። እሱ መውረድ ሲጀምር ሰማያት መከፈት ይጀምራሉ። ኃይላት ሁሉ ይሰበራል። መንቀሳቀሻው እሱ ነው፣ ይቋረጣል። መንፈስ ምን ይላል መሰላችሁ? ወደ ሰማይ ሊገስግስ ይላል። ወደ ሰማይ መገለጦች ይመጣሉ። የጤና መገለጥ፣ የኢኮኖሚ መገለጥ፣ የደስቲኒ መገለጥ፣ የባል መገለጥ፣ የልጆች መገለጥ፣ የዘር ማንዘር መገለጥ፣ የትውልድ መገለጥ፣ አይን መብራት ጀምሮ መስፋት ጀምር። ዋው እግዚአብሔር ተባረክ። ጸሎት ትለምዳላችሁ፣ መገስገስ ትጀምራላችሁ። ወደ እግዚአብሔር ግምጃ ቤት፣ ወደ እግዚአብሔር መቅደስ፣ ወደ እግዚአብሔር ማደሪያ መውጣት ትጀምራላችሁ። ትንቢት ራስሽ ላይ ይጎርፍብሻል። ምንም ተስፋ ያስፈል አናትሽ ላይ ትንቢት እግዚአብሔር ሀብታም፣ እግዚአብሔር ባለጠጋ ነው። ማናገር ይጀምራል። ድምፁን ያሰማሻል። ሃሌሉያ። እዚያ ውስጥ ገባያለሽ፣ ሰማያት ጋር የዚያን ጊዜ ምን ታያላችሁ መሰላችሁ? ጾምና ጸሎት ውስጥ ስትገቡ ምን ታያላችሁ መሰል? ጾምና ጸሎት የእግዚአብሔር ግምጃ ቤት ማለው የእግዚአብሔር የሀብት ብዛት መታየት ይጀምራል። እስከ ዛሬ በሄዳችሁበት መንገድ አይደለም። በቃ ረጅ ይበቃዋል። አዲስ አካሄድ ያመጣል። አዲስ ቅዳሴ ያመጣል። አዲስ ንግግር ያመጣል። አዲስ ትምህርት ያመጣል። አዲስ ሊደርሺፕ ፖቴንሻል ያመጣል። አዲስ የቤት አደረጃጀት ያመጣል። ወንበሩ ሶፋ ታደርገዋል። አሜን በል። በቃ ወደ አዲስ ዓለም ውስጥ ይገባል። ትምህርቶች ይቀየራሉ። ዝማሬዎች ይቀየራሉ። ስቃይ ይቀራል። ውረድ አትውረድ የሚለው ሁሉ መርገፍ ይጀምራል። አሜን። ስለዚህ ወደ ሰማይ ስትገሰግሱ ስትገቡ የእግዚአብሔርን ግምጃ ቤት ታዩታለህ። ያንተን እድል ፈንታ እዛ ታገኘዋለህ። የእግዚአብሔርን ሀብታምነት ያው ልመና ስትለምን በእግዚአብሔር ሀብታምነት ልክ ነው እንጂ አጠገብህ እንዳየኸው ሁኔታ አይደለም። የሀብቱን ብዛት ታየዋል። የቸርነቱን ብዛት ታየዋል። የባለጠግነቱን ብዛት ታየዋል። የርኅራኄውን ብዛት ታየዋል። ሊሰራ እንደሚችል ታየዋል። አቤት ስፋት እግዚአብሔር ትላል። ከዚያ ምን ይሆናል መሰል? ያንተን ጥሪና እድል ፈንታ እዛ ታገኘዋል። ከዚያስ ጎትተህ ታወርደዋል። አልገባችሁ? ዝም ብለህ ጴንጤ ነኝ ጌታ ይባረክ ዓመት ይጎበኛል ብሎኛል ጠርቶኛል እንዳልክ ዘመንን ትጨርሳል። አንድ አይነት ኑሮ ይደብራል። በጣም ነው የሚደብረው። ምሳ ቀይ ወጥ፣ ራት ቀይ ወጥ፣ ቁርስ ቀይ ወጥ። በኢየሱስ እግዚአብሔር ያድናችሁ። አዳዲስ ነገር አንድ ሸሚዝ ብቻ መልበስ በጣም ያስጠላል። አንድ አይነት ኮትና ሱሪ ያስጠላል። እግዚአብሔር አዳዲስ ነገር በመልቀቅ የታመነ አምላክ ነው። እስራኤልን አላቸው እኮ ፉድ ምናምን ሲሉት ፍሬሽ ብሉ በየቀኑ አላቸው። እንዴት ነህ? ጧት ፍሬሽ ፉድ ትበላለህ፣ ወርሺፕ ታደርጋለህ። በቃ ጧት ትወጣለህ፣ ፉዱን ትለቅማለህ፣ ወርሺፕ ታደርገኛለህ። ፍሬሽ ፉድ ደስ ይላል። አዳዲስ ነገር ደስ ይላል። እኔ ገንዘብ ቢኖረኝ አዲስ መኪና በየ3 ወሩ ቢሆን ደስ ይለኛል። የምር ነው። 3 ወር 6 ወር ከዚያ ቢለቀኝ መኪናዬ። ቤትም ደግሞ ተቀምጬ 3 ዓመት ከተቀመጡ ደግሞ ወደ ተራራ ላይ በጣም ደስ ይለኛል። ከተማ ደግሞ ወደ ሌላ ከተማ ብገባ ሸሚዝም እንደዚያው ከ3 ጊዜ በላይ ተቤቴ ቢለቀኝ፣ ኮቱም እንደሱ 2 ጊዜ በላይ ቢለቀኝ ፍላጎቴ እሱ ነው። እግዚአብሔር አዳዲስ ትምህርቶች፣ ስብከቶች፣ ጸሎቶች፣ ፈውሶች፣ ድንቅ ታምራት፣ የአኗኗር ዘይቤ እውቀቶች፣ የማይንድ ብሌሲንግ ሞልቶታል። የድንቁር ያለ ኑሮ የፈዛዛ ጴንጤ ጥርቅም ይበቃ እንደዚህ ተንከረፈፈ ነው። እግዚአብሔር የጀት መፍጠሪያ ጣቢያ ነች ቤተክርስቲያን እንጂ ክርፋፋ መጠራቀሚያ አይደለችም። ምርዱኝ ይረዳለው ምናምን እንደዚህ ወጥቶ ወሬ ፍሬያማ ያልሆነ ወሬ አለ። የሚያሳዝኗቸው ጴንጤ ጥርቅም አለ። ፍሬያማ ያልሆነ ብሎ ማውራት ጊዜ ምናምን ማከናወን የሚባል ክትባት አለ። እሱን ትከተባለህ። መከናወን የሚባል አከናወንልሃለሁ ይላል። መከናወን ወደሚባል ተሸጋግራል። ቢዝነሱ ወደ ሌላ፣ ትንሹ ቅረጭ ወደ ኩባንያ፣ ወደ ኢንዱስትሪ። ያ ደግሞ ለሰው ልጆች ጥቅምና ለቤተ ክርስቲያን አገልግሎት። ስለዚህ ጾም ጸሎት አስፈላጊ ነው። ብራዘር 2 ወር የኦርቶዶክስ ጾም ታውቃላችሁ? 2 ወር ጠጣ ነው። እኛ አሜሪካን ሀገር ነበርኩ።
ሁለቱም ከልጆቼ ጋር ሚስቴ ማትስ ሚሊዮን እየጾመን ይሄን 10 ምናምን ዓመት የኦርቶዶክስ ጾም ብዬ በመጽሔት በሬዲዮ በጋዜጣ በቴሌቪዥን ያን ጊዜ ኮለከከው ነበር ተስተውሳላችሁ እንግዲህ ተስተውሱት ይችላል የዛን ጊዜ ቀመስኩት ካራቴ አጠይቁኝ አጠጣይ ቬዴ የሃይማኖት መንፈስ ተወጋ የኦርቶዶክስ መንፈስ ተወጋ ይቅር ይበላቸው አሁን ግን ሚሊዮን ህዝብ መጾም ጀመረ በከሽካሻው ብቻ የትም አይደረስማ ተረጋጋ ማደግ የሚባል ነገር ደግሞ ሁሉ ጊዜ መንፈራ ደሳይ ማደግ ክርስትና እድገት ነው ስፋት ነው ጥልቀት ነው አሜን በል ስማርት ሆን ብሪሊያንት ሆን በቢዝነስ በትምህርት በአካዳሚክ ባችሁ እግዚአብሔር ባረከ ሲባል ስሙኝ ወገኖች ሳንቲም በጆሮ ግን እንዳያዘንብም እነዚህ ካሉ ይታሰራሉ ወደፊት ትንሽ ጊዜ ነው እንጂ የሚዘንብ ብር የለም የሚዘንብም ዶላር የለም ጭንቅላትህ ነው የሚባረከው ምንድነው የምትማረው አንተ ንግድ ነው ትምህርት ላይ አንተ ቄስ ነህ አዎ ቴዎሎጂውን በስፋት ወደዛው ኦሽን ውስጥ መግባት ነው ወደ ቴዎሎጂ የስነ መለኮት ዕውቀት ውስጥ ወደ ባህር መውረድ ነው እግዚአብሔር ሀብታም ሃሌሉያ ትምህርት ቤት ያላችሁ ልጆች አንደኛ መውጣት ነው እግዚአብሔር ማይንድ ነው የሚባርከው ባረከ የሚባለው ጭንቄ ነው የሚባረከው እንጂ ይሄ ሳንቲም ይጥልልኛል በዚህ ይመጣል እዚያ ይመጣል አይመጣም ትምህርት ቤት አንደኛ መውጣት የሰማችሁ በስራ ብቃት ማምጣት ሆል ስፒሪት ጨዋ ነው እንግዲህ እይታ አልገባችሁ ጆቹን እግዚአብሔር ሲባርክ ትሰምኛለሽ ጭንቂያቸውን የነካው ጆ በሙሉ ዓለምን የተቆጣጠረው ጭንቄ ነው እቺን አከለው ጭንቄው ፊዚክስ ነው እንዳል አንድ አሜሪካን ሀገር ሆኖ ለመሰላችሁ የተከመረ ጃንጥላ ማአት ነበር አንድ ጆ ሱቅ ውስጥ 100,000 ይሆናል ምናምን አልሸጥ ብሎ ዝም ብሎ ቁጭ ብሏል በኋላ ኒውስ ይከታተል አንድ ፓርክ ውስጥ ከስንት 100,000 በላይ ይሰበሰባል እና እንትን ሄዶ ይሄ ያየር እንትን ያያል ሲያይ ከተወሰነ ሰዓት በኋላ ዝናብ ይጥላል ስንት ትራክ ጃንጥላውን ይዞ ቁጭ እዛው ጂው ነው እንዲህ ያለ ጂው ልክ ማካፋት ሲጀምር ጃንጥላ አለ ያ ሁሉ ህዝብ በስንት ዶላር ገዛው የማይንድ ብለሲንግ ነው ነፍሳትንም የመጥራት ግግም ያለ አይደለም በቃ አለቀሱ ግግም ያለ ምናምን በቃው ፓወር ነው አሜን በሉ አሜን ቢዝነስን እግዚአብሔር ብለስድ ያደርጋል እዩ ተመልከቱ ቤተክርስቲያን ለግለሰብ በረከት ስማ ለፋሚሊ በረከት ለሀገርም በረከት እኔ መገለጥ ወዳለሁ በጣም መሳገለግል አሁንም አገለግላለሁ መገለጥ በጣም ደስ ይላል አሁን ደግሞ እግዚአብሔር እየጠየቀ ያለው ሀገርን የሚታደግ መገለጥ ማህበረሰብ ማከብ ህዝብ ማከብ በትምህርት ማከብ ይሄ ምንድነው የፖለቲካ ችግር የጎሳ ችግር ምናምን የሚባል ነገር ልንገራችሁ ጌታ ነገር አስተማረኝ ቻይና አልወድም ይቅርታ ቻይና እና አረብ አልወድም ቻይና በምን መሰላችሁ ዕቃቸው መከራ ሳይ ድሮ እንግላይ ሆኜ ኮት ገዛን አንድ ጊዜ እቁብ ደርሶን እኮ 10 ደቂቃ አለኝ እቁብ ደርሶኝ ነው ኮት ገዛን ጥቁር ኮት ነው ድሮ ያው እቁብ ሲደርስ ነው የሚገዛው ወንጌላዊ አሁን እንኳን እንደፈለጋችሁ መስል ፓስተርና ወላ ተገዝተናል ጥቁር ነው ሰበኩበት 1-4-3 ጊዜ ላውንደሪ ይግባልኩ ደግሞ ለሌላ ዙር ማለት ነው ወስጄ ገባ ሲወጣ ነጭ ነው ጥቁር እኮ ነው የሰጠው አይ ብራዘር ይሄ ቻይና ነው 3 ጊዜ ታረከው መልኩን ይቀይራል ጥቁር ሰጥቼ በነጭ በቃ ተቀየምኩ በዕቁብ የተገዛች ኮትና ሱሪ ግን ጌታ አስተማር አረብም ብዙ ቦታ የለኝም ህዝቤ ላይ የሚያደርገውን ታውቁ የለ የገዛ ውሃዬን እየጠጣ ይቀልድብኛል በእኔ ውሃ ነው የሚኖሩት ታውቃል የውሃ ጋን የምንባል እኛ ነን ኢንጂነሮች ካላችሁ አልቅሱ ማታ ቤታችሁ ሄዳችሁ በራችሁ ዘግታችሁ የውሃ ጋን የምንባለው እኛ ነን በድርቅ የምንሰቃየው እኛ ነን ደዘርቶቹ ያንተን ውሃ ጠጥተው ሀብታሞች ናቸው ያንተን ሴቶች ልጆች ቀጥረዋቸዋል በስመ አብ ወወልድ ወመንፈስ ቅዱስ
ምኑን ትንፈራፈረዋለህ ጴንጤ? እንዲህ ያለ ድንቁር ያለ ዱሮ ይሉን በበር ውሃ ያለፈ ሌላ አረብ ይጠጣዋል። አንተ መብራት የለ ፉድ የለ። ይሄ ምንድነው ጂኦፖለቲክስ እንትን ታች በንቀት የተሞላል። አረብ ይንቃል። ምን ይልቃል? ምን ኢንጂነር ነኝ ትላለህ? ዝም ብለህ ውሃ ቆፋሪ ነኝ በል እንጂ። ሁላችን እኔ ቄሱ አምን ጴንጤነት መንፈራፈር ብቻ ነው። ወይዲ ፈነዳ ምን ትፈነዳለህ? ወደዛ ጥጊ ዘፈንዳ ምትፈነዳ ከሆነ አንዳንዱ ደግሞ የኔ ዘመዶች ናቸው። እንገተራለን። ሃሌሉያ። ምንድናችሁ? በስለናል። ባካችሁ ተረቱን ተው፣ ወደ ጭብጡ እንምጣ። ክርስትና ማለት ከፍታ ነው። ምኞት ሳይሆን ብቃት ነው። ክርስትና ይተፋዘድ። በኋላ ጌታ አስተማረኝ። ዛሬም ለሁሉ ሳሰላስል ውጭ ሀገር ይሄ እቃ የሽቶ እቃ አለ። ሱቅ ስትገቡ የተለያዩ ሱቆች አሉና የሽቶ እቃ ይማርካቸዋል። ገና ከውጭ ይሄን ትሉታላችሁ፣ ባኮ ያምራል። ስትጠይቁት እነሱ ደግሞ ቀጥለው ንግግር ይችላሉ። በዚህ ወጥቶ በዚህ ስፔሻል ምናምን ብሎ ያስገዟቸዋል። በደቃር ከገዝተህ ትሄዳለህ። ባኮ ያምራል። ወላ ለሚስት ትሰጣታል። ሰጣት ነው ገዛልኝ ቴንኪው ትላለች። ከዚያ ተውስጡ ታወጣና ባኮውን የት ታረጋዋለች? ንገሩ። ጠቃሚው የትኛው ነው? ይኸውላችሁ እኛ እየተጨቃጨቅን ያለ ነው በባኮ ነው። ይሄ ውጨኛው ባኮ ነው። 4 ቀን ነው የሚቆየው በህይወት። ስታስገቡት ጉድጓድ ውስጥ የገባውን ሰው ይቆፍራችሁ ብታወጡ እናትም አባትም ሰፈር ነው የሚሮጠው አልኩ። በ5ኛው ቀን ውስጥ ያውጡት። ፍርምስምስ ነው የሚፈጠር። የአንበሳ ሰውዬ የለም፣ ጨሷል፣ ብትንትኑ ወጥቷል። ገባችሁ? ባኮ ነው። ቋንቋ የባኮ ማሳመሪያ ነው። ካልቸር የባኮ ማሳመሪያ ነው። እኛ ቦርናጌን ይሆን ዝምድናችን ከየትኛው ነው? ቄሱ ከውስጥ የት ነው? ከውስጠኛው ነው ዝምድናችን። እኛ ደመነፍስ ያጅሬው ልጅ በዘር ከፋፍሎ ያሳብድሻል። ያጅሬው ልጅ እኮ ነው። በእውቀት ድፈቂው ይጫወትብሻል። ያጅሬ ልጅ እኮ ነው። አንቺ ይጫወትብሻል። እኔ ዝምድናዬ ተውስጥ ነው። ዝምድናችን የዘላለም ነው። ዝምድናችን የውስጠኛው ስንት ነው? የባኮውስ ቢበዛ 90 100 ነው። ወደዛ እየገፋው ገፋ አረኩ። ድሮ 70-80 ያለ ነበር። እየተጠጋሁ ስለሄድኩ እየገፋሁት ሄድኩ። ያራኩት ይቻለው እንዴ 150 ምናምን ነው። ድሮ 70-80 ያለ ነበር። ይቅርታ በድሮ ያልኳቸው ሰዎች ይቅርታ ደርሶኛል፣ ገብቶኛል። ስለዚህ ዝምድናችን ከየትኛው ነው? አማራ ሁና፣ ትግሬ ሁና፣ ከምባታ ሁና፣ ጀርመናዊ ሁና፣ ቻይና ወንድሜ የኔ እናት ቻይንዬ፣ ውጨኛውን ገፍቼ ውስጠኛው ቻይንዬ ነፍሴ። በእውቀትና በጥበብ ማደግ። ደመ ነፍስ ፖለቲከኛ ትምህርት ቤት ያልሄደ እኮ ነው የሚያሳብድ። ትምህርት ቤት እንኳን ያልሄደ ቅደም ተከተል ያላቸው ሐሳቦች የሌለ በፍልስፍናው አቅጣጫ በዚህ አይዲዮሎጂው አቅጣጫ አቅም የሌለው ድንክ ሰውዬ አንተን ያሳብዳል እያለ ስታይላቸው ሁሉ ሲደብረኝ ይቅርታ። ይሄ የእንትን ጥናት ምን ይላል? ሰው 90% ዝንጀሮ ነው የሚመስለው ነው። ዝምድናም ታለ ዝንጀሮ ነው። 90% 98 ነው ምናምን። ጠቅላይ ሚኒስትራችንም የተከበሩ ጠቅላይ ሚኒስትራችንም ሲናገሩ ሰምቻለሁ። 98% ዝንጀሮ ነና። አጠገቤ ያለውን ሰው ሁን በሉት ዋካችሁ። በደንብ በልንጅ ማነህ እንዴ? ሰማይ የምንገሰግስ መንፈሳችን ነጥቆ እግዚአብሔር አደባባይ የሚገሰግስ ቅዱሳን በደመ ነፍስ ካድሬ ተከተለ እንደው ሰው ታልገድልኩ ለዚህ ብለህ እኮ ነው ሰው የምትገል። ዝምድናው ተውስጠኛው የኔና ያንቺ ዝምድኛ ውስጥንች። አሜን በል።
ወደዚህ ዕውቀት ሌቭል መላቅ አለብን። እሺ እቺን ልበልና ጨርስላችኋለሁ። ምንድነው ጾምና ጸሎት ካላቸው በኋላ ወዴት ትገባለህ መሰለህ? አንተ ግምጃ ቤቱ እግዚአብሔር ግምጃ ቤት ትገባለህ ማለት በጾምና በጸሎት አማካኝ የማይመጣ ብሬክ ስሩ የለም። የጤና ብሬክ ስሩ ወገብሽ ይበጥ፣ እግርሽ ይበጥ፣ ሆድቃሽ ይበጥ፣ ምን ይበጥ ቡል ብሎ ነው የሚሄደው። ፓወር ይመጣል። ወይኔ እቤት ላይ ራሱ ለሊት እንቅልፍ ፍንግል የሚያደርግ ጣራው ተገፎ ይሄዳል። ጣራው በቃ የቤት ጣራ ግፍ እንጂ ምንድነው ነገሩ ነው የምትለው። አይን ይበራል። ጌታ ኢየሱስ ምን አደረገ መሰለ? ጌታ ኢየሱስ እነዚህ ሰዎች ጾምና ጸሎት ካላቸው በኋላ ስትጾሙ ስትጸልዩ አላቸው የሰናፍንጭ ቅንጣት የምታክል እምነት። አቤት! እሷ ስትጾም ስትጸልይ በለጭታ ነች። እስከ ዛሬ የተቀባ የኖረበት መንገድ አለ አይደለም? ይበቃዋል። አንድ አይነት ነገር ይደብራል። ቅንጣቷ ብልጭ ስትል ቴዲ ትሰማኛለህ? እንደዚህ ሳትላጭ እኮ ነው ማቀኔ። አውቃለሁ ወይ በእጅም በእንትንም አድርገው ላጭተው ነው አውቀዋለሁ። ችግር የለም። የቄሶቹን ችግር እኔ ነኝ የማውቀው። የላጭሁን አታሳየኝም? እሺ ተው፣ ችግር የለም። የተቀባ በቃ የድሮ የተቀባ ይንጣ በቃ የድሮ ሃሌሉያ በቃ የተቀባ የጌታ ወደ ድሮ የለ ቁርጥን ወቀው አዲስ ነገር ነው የሚመጣው። አረጀ በቃው። አተክዝም ምንድነው ነገሩ? ባትበል በቃው። አሜን በል። ዌልካም ወደ አዲሱ ሀገር፣ ዌልካም ወደ አዲሱ አሰራር፣ ዌልካም። የሰናፍጭ ቅንጣት እንዴት ብልጭ ይላል መሰለ? ስትጾም ስትጸልይ ነጋዴን ከሆንክ የቢዝነስ በለጭታ እንደ ከሌ ካልሆነ እንደ ከሌ አይሆንም ያንተ ቢዝነስ ሌላ ትላለች። ጀርመን ሄደ ይሄዳ ያንተ በለጭታ ወሎ ከሆነ ወሎን እንኳን አታገኙትም፣ ሌላ ፈልጉ። በለጭታ የህይወትሽ ላይ ብልጭ። የስብከት ስታይል እከሌ መምሰል የለብህ። ማን ነው ስምህ? ደሬ ነህ? የደሬ በለጭታ አዲስ ትምህርት አዲስ አካይ ምን ጸለይኩ መሰላችሁ? 2 ወር ጾም ጸሎት ላይ ነበርን አልኳችሁ። ማታ ክክ እየበላን አሜሪካን ሀገር ነበር። ክክ ቃሪያ ቲማቲም ባርገን 2 ወር በቃ ገሰገስ። ወለዛ ጸሎቴ ላይ መሃል ቀን ላይ አንድ ርዕስ መጣ። ምን መጣ? መጽሐፍ ቅዱሱን በአንተ መልክ እንድሰጥህ ጸልያለኝ። እስቲ ብሉይ ኪዳኑንም አዲስ እንደ ሉተር ይሻለኛል። በሉተራውያንና በኦርቶዶክስ ካልቸር ነው ያደኩት፣ በፔንቴኮስታል ካልቸር አይደለም። የመንፈስ ቅዱስ ልምምድ አለኝ ከልጅነቴ ጀምሮ ጥልቅ ልምምድ፣ ግን ፔንቴኮስታል ካልቸር ውስጥ አላደኩም። ቅር ይላችኋል? ይበላ በሪውን ነኝ እኔ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ካልቸርና በኢትዮጵያ ወንጌላዊት ቤተክርስቲያን መካኒስ ካልቸር ነው ያደኩት። ሆሊ ስፒሪትንም እዛው ቢሮዬ ውስጥ ነው የፈነዳው፣ አናቴ ላይ ፈነዳ። አሜን በል። ቅዳሴን ቀድሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የእስራኤል አምላክ እግዚአብሔር በረከት በመካከላችን ይሆናል ሲል አጋንንትም ይወድቃል፣ የታመመም ይድናል። ዘልዬ ሃሌሉያ ሳፈነዳ ወዳ ፈነዳ ነው ይተሳለም ነው። እሱንም እላለሁ ጊዜ አለው። የራሴ ካልቸር ያለኝ ሰው ነኝ፣ ሪች ነኝ። ለምን አሜሪካ ፔንቴኮስታል ካልቸር ሄዳለሁ? ዋይ እኔ ከጁዳይዝም ጀምሮ ሪች ነኝ። በክርስትናም የመጀመሪያውን እንቴዲ አይ እንግዲህ እሺ ወደዚህ ልመለስ። ተው ልመልሳችሁ። ሃሌሉያ እስቲ ሃሌሉያ በሉ። ሃሌሉያ። እሺ እውቀት በኋላ የሰናፍጭ ቅንጣት አለው። ልጅ ሆኜ ምን ሆነ መሰለህ? ገጠር እዛ እያሉ እየጸለይኩ እያሉ ስገሰግስ በመንፈስ አንድ ቀን ብልጭ አለ። ምንድነው? ኢትዮጵያ ምንድነው? ኢትዮጵያ የኔ ጌታ ትሰብኪያለሽ? እኔ አዎ ተጠቅላላ ትሰብኪያለሽ አለ። ብልጭ ነች አለች። ኧረ እኔ ማን ደግሞ አውቆኝ በኢየሱስ ማለት ተወይ ብልጭ አለ። በኋላ ኢትዮጵያን አፈር ተድሜ ያበላኋታ እንዴ! አሜን በሉ እንጂ የቀረኝ እኮ የለም። በኋላ ኢትዮጵያን አፈር ተድሜ ያበላኋታ
እንዴ አሜን በሉ እንጂ የቀረኝ እኮ የለም። አፈር ተድሜ ዮሴፍን የማያውቅ ትውልድ ስለሆነ ነው እንጂ ወደፊት እንተዋወቃለን። አፈር ተድሜ ቀጠለ። እንደው ስገሰግስ ዓለም ምድርና ሞላዋ ደግሞ መጣች። ገጠር ያለው እንት ጠረጴዛ ተደግፌ ስል አረ የኔ ጌታ አጎቴ እዚህ ማምድሪስ ነው፣ ወሎ ጊራና ነው ያለው፣ ጎራርባ ነው ያለው፣ አምባሰል ነው ያለው፣ ደግሞ እኔ ውጭ ሀገር አረ የለም ሸበረረረረረረስ አውሮፓ 30 ጊዜ አሁን የሚሄድኩት ከደሴ አገልግሎት እንዲሰፋ አዲስ አበባ ላይ ለምንድን ነው የሚሰፋው? ሀገሬን እዚህ አላማጣ አለ፣ ቆቦ አለ፣ ወልዲያ አለ፣ ደላንታ አለ፣ ደሴ አለ። የምን አዲስ አበባ መጣ? ከደሴ ተነስቼ አሜሪካ አቃጥዬ ወሎ አውሮፓን አቃጥዬ ወሎ እስኪ በለጭ በሉ በለጭታ ተሌለሽ ረዳሽ አልችልም። በለጭታ ወደ እግዚአብሔር ፊት በመቅረብ የሚመጣ ነው። አንዳንድ ጊዜ ነው ጸልይ በደባል ስገሰግስ ወደ ላይ ጅጫን ይለኛል። ሆድ ቃይን በጠቅላላ ጉበት፣ ኩላሊት፣ ሳባ፣ ጣፊያ፣ ደረት፣ ልብ የቱቦዝ በዝዋወር ይለኛል። አናት ላይ ደግሞ ይለኛል ይላሉ ነው። በለጭታ ይመጣል። በሽታ የሚባል የለም። አሜን። እድሜን አልነግራችሁም፣ ያው ልገምቱ ትችላላችሁ። በዩቲዩብ ገምቱ። ከእግዚአብሔር ጋራ ወደፊቱ ስንገሰግስ ለእያንዳንዳችን በለጭታ አለ። ከበለጭታው በኋላ ምን አላቸው መሰላችሁ? ከበለጭታው በኋላ የሰናፍጭ ቅንጣት እሷ ከመጣች በኋላ ቀጥሎ ምን ይመጣል አለ? እሷ ብትኖር አለ ይህን ተራራ ወደ መጣል ልምምድ ትገባለህ። ያንተ ተራራ ምንድነው? ደረጀ መንፈስ ያንተ ላይ አትኩሯል። ተራራ ምንድነው? አልሄዳለ የተቀባ አልሄዳለ ፋብሪካ ልከፍት ነው አልሄዳለ ከዩኒቨርሲቲ መመረቅ አልሄዳለ ባልማግባት አልሄዳለ አልሄዳለ አገሪቱ ጉዳይ አልሄዳለ ተራራ የኔ ተራራ እያንዳንዳችን ተራራ ምን አለው መሰላችሁ? ልክ እዛ በለጭታው ስትገባ በሪሁን ዓለም አቀፉን አፍርድ ቢያ እንዳበላሁት አንድ ጓደኛ ነበረኝ እና እኔ ጣሊያን ደርሼ ስመለስ አገኘዋለሁ። እዚህ አዲስ ወይ ጉድ ይላል። ወሎ ነኝ እያልክ ጣሊያን 3 ቀን እያደርክ ትመጣብኛለህ ይለኝ ነበር። ቶሎ ተነስ ያደገኛ ፓስታ በላሁ እለዋለሁ። እንዴ ሰው ውጭ ሀገር ይወዳል ለሙስ እንዴ ነው ይለኛል። 3 ነው ያቀረቡልኝ እለዋለሁ። ፕሪሞ አታውቁትም እናንተ ምን አስቆጣው ታውቁት ስለማታውቁት ድካም ነው። ሚኪ ቢኖር ያውቀው ነበር። ይሄ ሚኪ ያውቀው። አያችሁ በለጭታ ማን ነው ስምሽ? አንተ ሰሌ ወደ በለጭታ። አንቺ ማን ነሽ? ወርቋ ወሎ ነሽ እንዴ? ወደ በለጭታ። እስኪ በለጭታ በሉ። ትልቅ ካቴድራል ቤተክርስቲያን አማረኝ። መንግስት ጠይቄያለሁ ቦታ ስጡ ብዬ ካቴድራል ነው ምሰራው። እንደዚህ ዛኒ ጋባ ጀርመን የመሰለ የፊንላንድ እንደዚህ አይደለም። እንደ አባቶቼ ባለ ጉልላቱን ነው ምሰራው። አንተ የፈለከው ስራ። እኔ ናይጄሪያ መሰልኩ እንዴ? ወደ ዌስት አፍሪካ ካልቸር ኖ። እኔ ታሪክ አለኝ። ተቀልዳለ ባለ ጉልላት አባቶቼን ቴንኪ ብዬ አያቶቼን በአክብሮት ባለ ጉልላት ቤተክርስቲያን አማረኝ። ሚሳን የለም በሪሁን ወደሚባል ሌቭል መግባት። ይሄ ሻይ ቤት በማውደልደል የሚመጣ አይደለም። ሻይ ቤት ሃሌሉያ ሳቱ መጣበት ከዚህ ፈነዳ ነው። በቃ ለደገለበት የጌታ ምናምን አንተ ምንድነው? አንተ ነብይ ነህ። ሃሌሉያ አንቺስ ተፖስት ለሻል በሻይ ቤት አፖስትል የለ ይመራት ቀልድ መብረቀ ሰይጣን ይመታሃል። ባክህ